ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ብሎግቱ ግብጽ ባለፈው እየተራበል ነበረ ከዱባይ ወደ ግብጽ እየሄድን የቀረጽኩላችሁ። ዛሬ ደግሞ ግብጽ ሆነን ያየሁትን በጥቂቱ ላካፍላችሁ። ግብጽ ምን ትመስላለች? የሚያስገርም ነገር እዩ። ባጃጅ አለ፣ ግብጽም ባጃጅ አለ፣ ጋሪ አለ። በሚገርም ሁኔታ እኔ ኢትዮጵያ ብቻ ነበር የሚመስለኝ። እንደው ባጃጁ ሲገርመኝ ጋሪም አየሁኝ፣ ጋሪም አለ እና ጋሪው እዚህ ጋር ያው አልታየም፣ ግን አልፎኝ ነበረ ቪዲዮ ስቀርጽ እና ጋሪም አለ። አይገርማችሁም? ኢትዮጵያ ብቻ አይደለም፣ ብዙ ነገር ከኢትዮጵያ ያመሳስላታል ግብጽ። ያው አፍሪካ ስለሆነች ነው መሰለኝ። እዚህ አካባቢ ኪንግ ይባላል። ኪንግ ብዙም አይደለም፣ ወደ ገጠር ነገር ነው መሰለኝ። ብዙም አያምርም፣ የሚያምር ነገር የለውም። ሞድ ውስጥ ስትገቡ ብቻ ነው የሚያምር ነገር የምታዩት። እና ይሄንን ይመስላል። እዩት፣ አስፋልቱ። ወደ ሞል እየሄድን ነው እቃ ለመግዛት። ይሄ መንደር ነው፣ መኖሪያ ቤቶች ናቸው እነዚህ እንደምታያቸው። ከዛ አባያችንን አየሁኝ። ያየሁት ውሃ በሙሉ አባይ ነው የሚመስለኝ እዚህ ሀገር ስመጣ ማለት ነው። እና አባይ በጨረፍታ ላሳያችሁ እንግዲህ መኪና ውስጥ ቢሆንም፣ ባህር ግን በጣም ደስ የሚል ስሜት አለው። ስማሙል እኔ በጣም ነው ደስ የሚለኝ ባህር ጋር ሲሄድ ሳይ። በተለይ ደግሞ ወርዳችሁ የተናፈሳችሁ ነፋሻ አየር እየማጋችሁ ባህሩን እያያችሁ ደስ ይላል በጣም። እና እኔ በጣም ነው የምወደው ባህር። እና መኪና ውስጥ ቢሆንም በትንሹ ቀርጫዋለሁ። ገና ባህር ጋር ሊሄድ ነው፣ ግን እንሄዳለን። በኋላ ማስገባላችኋለሁ፣ ቀርጽላችኋለሁ። እና እዚህ ጋር እየደረስን ነው። ሞል ደረስን። ብዙም ርቀት የለውም ሞሉ እኛ ካለንበት ቤት። እዚህ ጋር ደግሞ ሩዝ እንትን ለመፈልገን ነበረ ለምሳ ሩዝ ገዛን። ግን ማለት ነው ብዙ ጊዜ እኔ አረቦች ጋር እንትን ስል በስመቲ ምናምን ነው የሚበሉት ሌሎቹ አረቦች። እነሱ ግን የሚበሉት የራሳቸው ሩዝ ብቻ ነው። ሌሎቹ አረቦች ሩዝ መስሪ የሚሰሩት የሚጠቀልሉበት ዋረቅ አይነት ብቻ ነው እኔ የማውቀው ማለት ነው። የተለያዩ አረቦች ጋር ሰርቻለሁ። ዋረቅ አይነት ሲጠቀልሉበት ነው የማውቀው። እነዚህ ግን ምግባቸው እሱ ነው፣ የራሳቸው ብቻ ነው የሚመገቡት ሩዙ ማለት ነው። እና እዚህ ጋር ደግሞ ቅርጻ ቅርጽ በጣም ነው የምወደው። ቅርጻ ቅርጽ በትንሹ ልቅረጽ ብዬ እዚህ ጋር ቀረጽኩኝ። ሰው እየገባብኝ እየተናደድኩኝ ነበር እዚህ ጋር። እስኪ ዞር በሩልኝ እያልኳቸው በራሴ ቋንቋ። እና ያው በጣም ነው የሚያማምሩ፣ ደስ ይላሉ። በእንጨት የተቀረጸ አለ፣ በብረት የተሰራ አለ። እዩት እዚህ ጋር ፒራሚዶቹ ትናንሹ እና በጣም ነው የሚያምረው። እኔ በጣም ደስ ይለኛል፣ እንደዚህ አይነት ነገር እወዳለሁ። እዩት እንግዲህ በጨረፍታ ሁሉንም ማሳያችኋለሁ። መታችሁ ላልጎበኛችሁ እኔ ላስጎበኛችሁ። አይቼዋለሁ ትላደርጉኝ እባካችሁ በትህትና ጠይቃለሁ፣ አበረታቱን። ላስጎበኛችሁ አይቼዋለሁ ትላላችሁ ግብጽ። እና ይሄን ይመስል ነበረ። ከወደዳችሁት ላይክ፣ ሰብስክራይብ አድርጉኝ እባካችሁ በትህትና ጠይቃለሁ፣ አበረታቱን።